የኑህ ዘመን አለፈ። ከእሳቸውም ጋር በመርከቧ ውስጥ የነበሩት ሰዎችም ቁጥራቸው ትንሽ ቢሆንም በእምነታቸው ጸንተው ቆዩ። በዚያን ዘመን በምድር ላይ ከአማኝ ውጭ ማንም አይኖርም ነበር። በዚህን ጊዜ ርጉሙ ኢብሊስ ማንንም ሊያጠፋ ባለመቻሉ በጣም ተበሳጨ። ነገር ግን ዘመኑ እየቆየ ሄደና አባቶች ሞተው ልጆች ተተኩ። ከዚያም የልጅ ልጆች እያለ ትውልድን ትውልድ ሲተካው የሰዎች አስተሳሰብ ተለወጠ። የኑህ ትምህርት ይረሳ ጀመር። የጣዖት አምልኮትም እንደገና ተመለሰ። ከሰዎች ከፊሎቹ አላህን ብቻ ማምለክን ትተው ወደ ሽርክ ተመለሱ። ከነዚህ ሰዎች መካከል የዓድ ህዝቦች ይገኙባቸው ነበር። ዓድ የሚባሉት ህዝቦች አህቃፍ በሚባል ቦታ የሚኖሩ የጥንት ጎሳዎች ነበሩ። ይህ ቦታ በባህር ዳርቻ የሚገኝ አሸዋማ ቦታና ታላላቅ ተራራዎች የሚበዙበት ነበርም ተብሏል። እነዚህ ጎሳዎች የሚኖሩት በየመን አገር ሀድረማውት ምድረ እንደነበረ ስምምነት ተደርሷል። የዓድ ህዝቦች በጣም ግዙፍና አካላዊ ጥንካሬ የነበራቸው ሲሆን ከዚህም አንጻር ሰዎች አማሊቃ ብለው ይጠሯቸው ነበር። በጊዜያቸው እነሱን የመሰለ አካላዊ ጥንካሬና ኃይል የነበረው ማንም አልነበረም። አካላቸው በጣም ግዙፍ የነበረ ቢሆንም አእምሮአቸው ግን ጤናማ አልነበረም። የተስተካከለ የማሰብ ችሎታም አልታደሉም ነበር። ለዚህም ነው ራሳቸውን አሳምነው ጣዖትን ያመልኩ የነበሩት። ጣዖታት የማያዩ፣ የማይሰሙ፣ የማይናገሩ ግዑዝ ነገሮች መሆናቸውን እያወቁ ያመልኳቸውና ይከላከሉላቸው ነበር። በጊዜያቸው ከሚኖሩ ሰዎች ሁሉ ብርቱ መሆናቸውን ቢያውቁም የሚያመልኳቸው ጣዖታት ከነሱ ያነሱ መሆናቸውን ግን ሊረዱ አልቻሉም ነበር። አላህ ከነሱ በላይ ብርቱ መሆኑንም ማወቅ ነበረባቸው። እርጉሙ ኢብሊስ የአደም ዘሮች እንደሚጠፋ ገና ከመጀመሪያው ቢዝትም የአላህ እዝነት ምንጊዜም ከአደም ልጆች ጋር ነበር። የኖህ ህዝቦች በካዱ ጊዜ አላህ የኢብሊስ ሰለባ እንዲሆኑ አልተዋቸውም። ይልቁንም የነቢዩ ኑህን አስተማሪ ላከላቸው። እንደዚሁም ለዓድ ህዝቦች የራሳቸው ወገን የሆኑትን ሁድ ዓለይህ ሰላም ከመካከላቸው መርጦ ላከላቸው። ሁድ ከነሱ ጎሳና ቤተሰብ መሆናቸውን ቁርአን ተናግሯል። ሁድ ዓለይህ ሰላም ለመጀመሪያ ጊዜ የአረብኛ ቋንቋን የተናገሩ ሰው ነበሩ። ሁድ ዓለይህ ሰላም በቁርአን ውስጥ 7 ጊዜ ተጠቅሰዋል። ይኸውም በአልአዕራፍ ምዕራፍ 1 ጊዜ፣ በአልሹዓራ ምዕራፍ 1 ጊዜ፣ በኡሁድ ምዕራፍ 5 ጊዜ። ሁድ ዓለይህ ሰላም መልካም ስነ ምግባር የተላበሱ ነበሩ። በመሆኑም የህዝቦቻቸው መሃይምነትና ምግባረ ብልሹነት ሊረዱ ቻሉ። እነዚህ ከድንጋይ ተጠርበው የተሰሩ ታቦት ምንም ሊጠቅሙና ሊጎዱ እንደማይችሉና አምላክም እንዳልሆኑ ሁድ በብሩህ አእምሯቸው አወቁ። ሁድ ዓለይህ ሰላም የሰው ሰውነቱ በስነ ምግባሩና መልካም ሥራው እንጂ ብዙ ገንዘብ በማግበስበስ እንዳልሆነ ያምኑ ነበር። ደካሞችን የመርዳትና በደልን የመከላከል ዝንባሌም ነበራቸው። ሁድ ዓለይህ ሰላም እንደ ሌሎች ነቢያት ሁሉ ይህን ፍጥረተ ዓለም ደጋግመው በማየትና በመስተንተን ለፈጣሪያቸው ይሰግዱ ነበር። አላህ ሱብሓነሁ ወተዓላ ሁድን ከህዝቦቻቸው መካከል መርጦ ነቢይ አድርጎ ላካቸው። ዝምድና በሚያስተሳስራቸው ህዝቦቻቸው ዘንድ ሄደው አላህን ብቻ እንዲያመልኩ ጥሪ እንዲያደርጉላቸውም አዘዛቸው። ሁድ ዓለይህ ሰላም በዓድ ነገድ ውስጥ የተከበረ ወገን ያላቸውና መልካቸውም የሚያምር ነበሩ። በተጨማሪም እንደ ህዝቦቻቸው ሁሉ
አካላቸው ግዙፍ ነበር። ሁድ ዓለይሂ ሰላም የአላህን ትዕዛዝ ተቀብለው አላህን ብቻ እንዲያመልኩ ለሕዝባቸው ጥሪ ያደረጉ። ሰውን ከመበደል እንዲቆጠቡም መከሯቸው። ሕዝቦቻቸው ግን ጥሪያቸውን ከመቀበል አሻፈረኝ አሉ፣ አስተባበሏቸውም። ሁድ ዓለይሂ ሰላም ዳዕዋቸውን በመቀጠል በአላህ ካላመኑ ቅጣቱ እንደሚያገኛቸው ሕዝቦቻቸውን አስጠነቀቁ። የነቢዩ ኑህ ሕዝቦች ነቢያቸውን ጥሪ ባለመቀበላቸው በጡፋን ምክንያት እንደጠፉ ምሳሌ ሰጥተው አስረዷቸው። ከዚያም ሌላ አላህ የለገሳቸውን ጸጋዎች አስታወሷቸው። አካላቸውን ግዙፍ እንዳደረጋቸውና ከኑህ ሕዝቦች በኋላ በምድር ላይ ታዋቂዎችና መሪዎች እንዳደረጋቸው ለኑሯቸው አስፈላጊ የሆኑ አዝዕርትና ፍራፍሬ እንዲሁም ግመሎችና ፍየሎችን በአካባቢያቸው በሚገኝ ለም መሬት ላይ ማምረትና ማርባት እንዲችሉ እንዳመቻቸላቸው አሳያቸው። አእምሯችሁን ተጠቅማችሁ ከአላህ ሌላ የምታመልኩት ሁሉ ውድቅ መሆኑንና የሚጠቅማችሁም ሆነ የሚጎዳችሁ አላህ ብቻ መሆኑን እወቁ። የፈጠራችሁ እሱ ነው፣ የሚገድላችሁም እሱ ነው። ስለሆነም እሱን መፍራትና ወደ እሱ መመለስ አለባችሁ። ምህረትም ልጠይቁት ይገባል። ይህን ካደረጋችሁ ያለፈውን ስህተታችሁንና ወንጀላችሁን ይምራችኋል። ከሰማይ ጠቃሚ ዝናብ ያወርድላችኋል፣ ከበረከቱም ሁሉ ይለግሳችኋል። ባዕድ ህዝቦች መካከል ጥጋበኞችና ብልሹዎች ስለነበሩ ሁድ የሚያደርጉላቸውን ዳዕዋ ለመቀበል ፈቃደኛ ሳይሆኑ ቀሩ። የሁድ ቃል አሳማኝነት የለውም ሲሉም ሞገቱ። በውስጣቸው ጥቂት አማኞች ቢኖሩም ብዙሃኑ ግን ከሃዲያን ነበሩ። ሁድ ሆይ አንተ ከአላህ ዘንድ ተልኬያለሁ ትላለህን? እኛ አማልክትም አላህን ሊታደጉን እንደማይችሉ ትናገራለህ። አንተ ቂል ሰው ነህ። አማልክቶቻችን ስላስቆጣህና ስለረገሙህ አብደሃል። አርፈህ ብትቀመጥና አማልክቶቻችንን ባትነካ ኖሮ ይህ ባልገጠመህ ነበር ሲሉ ቀለዱባቸው። ነቢዩላህ ሁድ ዓለይሂ ሰላም ከህዝቦቻቸው ምንም ያህል ችግር ቢደርስባቸውም ትዕግስት አድርገው ዳዕዋቸውን ቀጠሉ። እነሱ እንደሚሉት ሞኝ እንዳልሆኑና እብደትም እንደሌለባቸው ነገሯቸው። ይልቁንም እሳቸው ከአላህ በኩል የተላኩ መልእክተኛ መሆናቸውን እና አላህ ሞኝንም ሆነ እብድን መልእክተኛ አድርጎ እንደማይልክ አስረዷቸው። አላህ ይህን የሚያደርግ ቢሆን ኖሮ መልእክቱ በትክክል ለሰዎች አይደርስም ነበርም አሏቸው። ነገር ግን እነዚህ ሰዎች ይህን አሳማኝ የሁድ ንግግር ለመስማት ፈቃደኛ አልነበሩም። ሁድ የህዝቦቻቸውን አመፀነትና ትዕቢተኝነት ሲያዩ አላህ ምስክሬ ነው፣ እኔ ከእናንተ ክህደትና ትዕቢት የጠራሁ ነኝ፣ ከሽርካችሁና ከጣዖቶቻችሁ የሚያረኩ ነኝ አሏቸው። ከዚህም በላይ ሁድ ዓለይሂ ሰላም እነሱም ሆኑ ጣዖቶቻቸው ምንም ጉዳት ሊያመጡባቸው እንደማይችሉና አላህ ከእሳቸው ጋር ስለሆነ እንደሚረዷቸውም አስረዷቸው። የኔን ምክር ሰምታችሁ ከክህደታችሁ ካልተመለሳችሁ አላህ እናንተን አጥፍቶ በምትካችሁ ሌሎች ህዝቦችን ይፈጥራል ሲሉ የመጨረሻ ማስጠንቀቂያ ሰጧቸው። ሁድ ዓለይሂ ሰላም ከዚያ በኋላ ተስፋ ባለመቁረጥ ወደ አላህ ጥሪ እያደረጉላቸው ቆዩ። እሳቸው ለእነሱ ታማኝ መካሪ መሆናቸውንና የሚፈልጉትም የእነሱን መስተካከልና ጥቅም እንደሆነ ነገሯቸው። ከነሱ መካከል ወደ አላህ ጥሪ የሚያደርግ ሰው ላይ መኩራት እንደሌለባቸውም አስገነዘቧቸው። ነገር ግን ሰዎቹ እንደገና ከነቢያቸው ጋር ሙግት በመግጠም እንዴት አማልክቶቻችንን እንድንተው ትጠይቀናለህ? ይህ ለእኛም ለአባቶቻችንም ንቀት ነው አሉ። ከዚህም አልፈው እስኪ እውነተኛ ከሆንክ ይመጣባችኋል ብለህ ያስፈራራህንን ቅጣት አምጣው በማለት ተፈታተኗቸው። ከዚህ ቀጥሎ የቅጣቱ ምልክቶች ብቅ ብቅ ማለት ጀመሩ። እነዚህን ከሃዲያን ለማጥፋት ጥቅም ላይ የዋለ መሳሪያ የንፋስ ኃይል ነበር።
ንፋሱ ምን ሰራ? ቀጥለን እንመለከተዋለን። ነፋሱ ከአላህ በታዘዘው መሰረት የአድ ህዝቦችን ማጥፋት ጀመረ። ጥፋቱ ሲጀምር ሁሉም ነገር ተርገፈገፈ። ዛፉም፣ ድንኳኑም፣ ሰውም የሚንቀጠቀጥ ጀመር። ቆዳቸው፣ አጥንታቸው፣ ስጋቸው ሁሉ መንዘፍዘፍ ያዘ። ይህ ኃይለኛ አውሎ ነፋስ ለቀናት ሲቀጥል ከቀን ወደ ቀንም ቅዝቃዜው እየጨመረ ሄደ። በዚህን ጊዜ የአሁድ ህዝቦች በየአቅጣጫው መሸሽ ጀመሩ። ወደ ድንኳኖቻቸው በመግባት ለመጠለል ቢሞክሩም ንፋሱ ቀዳዶ ጥሎት አገኙት። ይህ የቁጣ ንፋስ የነካውን ነገር ወደ ላይ አውጥቶ ወደ ታች ወረውረዋል። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ተከታታይ በሆኑ 7 ሌሊቶችና 8 ቀናቶች ውስጥ በእነሱ ላይ ለቀቃት። ህዝቦቹንም በውስጧ የተጣሉ ሆነው ልክ ክፍት የሆኑ የዘንባባ ግንዶች መስለው ታያቸዋለህ። የአድ ህዝቦች አንድም ሳይቀሩ ሁሉም ጠፉ። ሁድና አብሯቸው ያመኑት ሰዎች ግን ዳኑ።